ወደ 1 ሚሊዮን ይወስዳችኋል ማለት ነው። አዲስ ማንነት ስትገነቡ ግን በዙሪያችሁ ያሉ ሰዎች ኮምፎርታብል ላይሆኑ ይችላሉ፣ ግን ኢትስ ኦኬ ይለምዱታል፣ እመኑኝ። ሁለተኛው መስዋዕት የምታደርጉት ነገር ሪሌሽንሺፕ ነው። 3 አይነት ሪሌሽንሺፕ፣ የቤተሰብ፣ የጓደኛ እንዲሁም የፍቅር ሪሌሽንሺፕ። ከመጀመሪያውን ጀምር። ከቤተሰብ ጋር ያላችሁ ግንኙነት እንዴትም አድርገው ያሳድጓችሁ ቤተሰቦቻችሁ እነሱን ብላይ ማድረግ ማቆም መቻል አለባችሁ። የቻሉትን ያህል ሞክረዋል። ኢቭን ብልሽት አድርገው እንኳን ቢያሳድጓችሁ በቃ ዳትስ ኢት የሆነ ሆኗል። የሆነ ሰዓት ላይ ህይወታችሁን ፊግር አውት ማድረግ የእናንተ ሪስፖንሲቢሊቲ ነው የሚሆነው። ከዛ በኋላ ግን ስኬታማ ለመሆን ስትፈልጉ ከቤተሰብ ጋር ያላችሁ ሪሌሽንሺፕ ተመሳሳይ አይሆንም እንደበፊቱ። ብዙ የቤተሰብ ኢቨንቶች ያመልጧችኋል። የእነሱን ችግሮች በመፍታት የምታሳልፉት ጊዜ ይቀንሳል። በፊቱ በፈለጉ ጊዜ ያገኟችሁም። እንደዚህ ስልክ ከቤተሰብ ጋር ታወሩ እያልኩኝ አይደለም፣ ግን እንደ በፊቱ አይሆንም። በቃ በየቀኑ ስልክ የምታወሩ ከነበረ አሁን ምናልባት በሳምንት ኦር ደግሞ በ3 በ4 ቀን ሊሆን ይችላል። ግን ኢትስ ኦኬ አይ ኖ እነሱም አክሴፕት ለማድረግ ሊከብዳቸው ይችላል። ግን እመኑኝ አክሴፕት ባያደርጉትም እናንተ በራሳችሁ መንገድ ሄዳችሁ ስኬታማ ከሆናችሁ አደይንድ የሚፈልጉት የእናንተን ሰክሰስ ስለሆነ እጅግ በጣም ነው ደስተኞች የሚሆኑት። ብዙ ሰው የራሱን ፍላጎትና የቤተሰቡን ፍላጎት አንድ ላይ ለማስኬድ ይሞክራል። 5 ዓመት ሊወስድበት የሚገባው ፕሮሰስ 10-15 ዓመት ይወስድበታል። ይሄን በማድረጉ ከዛ በኋላ ቤተሰቡን መውቀስ ይጀምራል። እኔ እኮ የቤተሰብ ኃላፊነት ይዞ ነው እንጂ እዚህ ቦታ ምገኝ ሰው አልነበርኩም ይላል። እንደዛ ማለት የምታተርፈው ምንም ነገር የለም። ስለዚህ ያንተ ህልም እንዲሳካ የምትፈልግ ከሆነ የቤተሰቦች ህልም መቅረት መቻል አለበት፣ አንለስ የሁለታችሁ ህልም ተመሳሳይ ካልሆነ በስተቀር። ለዚህ እኔ ራሱ ምስክር ነኝ። ቢካዝ ስራ ስጀምር ስልክ አለማንሳት ጀመርኩ። ማታ የለሁም። ምናልባት በ4 ቀን በ5 ቀን አንዴ ነው ማገኛቸው። ኢምፐርሰን ሄዶ ለመገናኘት 2 ሳምንት 3 ሳምንት ሊወስድብኝ ይችላል። ይሄ ነገር ቅር ብሏቸው ነበር ወይ መጀመሪያ? አዎ። ከዛ በኋላ ግን ውጤቱን ማየት ሲጀምሩ ፎከስ አድርጌ የመስራቴን ውጤት ማየት ሲጀምሩ ግን ከኔ በላይ ጄኒውንሊ ደስተኛ የነበሩት እነሱ ናቸው። ምክንያቱም አት ዘ ኤንድ የሚፈልጉት የኛን ስኬት ነው። ሁለተኛ ጓደኞቻችሁ ይውላችሁ ስኬታማ መሆን የግሩፕ ፕሮጀክት አይደለም፣ ብቻችሁን የምትወጡት ነገር ነው። ጓደኞቻችሁ አንደርስታንድ እንዲያረጓችሁ ሰፖርት እንዲያረጓችሁ መጠበቅ ሞኝነት ነው። ለዛ ነው ስኬታማ የሚባሉ ሰዎች በአቬሬጅ 1.8 ጓደኛ ነው ያላቸው። ያ ማለት ኦልሞስት 2 ጓደኛ ብቻ ነው አንድ ስኬታማ ሚሊዮነር የሚባል ሰው ያለው። ለምን? በዙሪያችሁ ያለ ሰው በሙሉ የእናንተን በፍጥነት መጓዝ መቋቋም ስለሚከብደው ወደኋላ ይቀራል። አንድ በጣም ፌመስ የሆነ የስኑፕ ዶግ ሾርት ቪዲዮ ነበረ ስለ አብሮት ስላደጉት ጓደኞቹ ሲያወራና ከሆነ ጊዜ በኋላ ቦርድ ላይ መተኮስ የምትፈልጉ ከሆነ እያራገፋችሁ ነው የምትመጡት በቃ የድሮ ሰዎችንና ሰፈራችሁ ውስጥ ጓደኞቻችሁ የድሮ ጓደኞቻችሁ ምናምን ስቲል ይዛችኋቸው ማድረግ ልትፈልጉ ትችላላችሁ። በእናንተ ከፍታ እንዲሄዱ ልታስቡ ትችላላችሁ። ግን አይሆንም። በቃ ሰውን ጎትታችሁ ይዛችሁ ልትሄዱ አትችሉም። ያለው አማራጭ መልቀቅና በራስ ወደ ላይ መወንጨፍ ነው። ስለዚህ አብረን እናድርግ የሚሏችሁን ነገሮች ብዙ ጊዜ ዲክላይን ማድረግ ትጀምራላችሁ። አይመቸኝም ኖ ማለት ትጀምራላችሁ። የዛኔ የሚጠሏችሁ ሰዎች ወይም በቃ የማይመቿችሁ ሰዎች ይበዛሉ። አንዳንድ ኢቨንቶች ላይ ኢንቫይት ያደርጓችሁም ትረሳላችሁ። ጭራሽ ገሌ አለህ እንደ አንተ አይመችህም ብለን እኮ ነው ያልጠራንህ ማለት ይጀምራሉ። ከጓደኞቻችሁ ይልቅ አብረዋችሁ ከሚሰሩ ሰዎች ጋር ጊዜ ማሳለፍ ትጀምራላችሁ። ቢካዝ ብዙ የምታወሩት ብዙ የሚያጋራችሁ ነገር ስላለ። ከጓደኞቻችሁ ጋር ቁጭ ብላችሁ ስታወሩ ግን የምታወሩት በፊት ስለተፈጠረ ነገር ስለ ሰው ምናምን ነውና ያ ኮንቨርሴሽን